የሆነ ነገር እስኪ ላሳያችሁ። ሰላም ሰላም፣ የተወደዳችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ እንደምታዩት ያው እንትን ጤፍ ለወቃ እየሄድኩ ነው ማለት ነው። እንደምታዩት ኬንዳ ምናምን በግመል ይዘናል። አንድ ወዬ ከዚህ ማድረገብ ይባላል። ወንፊትም ያው ይመጣ ማለት ነው። እና እንደምታዩት አንድ 5 ምናምን እንትን ብያለሁኝ። ያው እንግዲህ ብቻዬን ያው ለመውቃት እየሄድኩ ነው። ምን ማድረግ አይቻልም። ሰው አጣሁኝ እና የወቅት ሰዓት ምናምን ስለሆነ አሁን ሽንኩርት ምናምን ታውቁ ከሆነ ሽንኩርት ያው ሊፈላ ምናምን ስለሆነ እና ሰው እንግዲህ ማግኘት አልቻልኩም እና ብቻዬን እየተጓዝኩ ነው እንደዚህ ማለት ነው። አምስት አካባቢ በሬ ይዣለሁ። 3 በሬ፣ 2 ትናንሽ ናቸው። በቃ ከዛ ግመል ላይ እንደምታዩት ጭድም ጤፉ የሚጫንበት ይሄ ግመል ነው ማለት ነው። ከዛ አንዶ ይባላል። ይሄ ደግሞ መስገን እንግዲህ አንድ ሰው አግኝቻለሁ ዛሬ ምንም ያሳያችኋለሁ ሁላችን አሁን ደግሞ እንደምታዩት ሳምንት የበላን ነገር የገበሬ ምሳ እንደምታዩት ያው ልቅለቅ ወይም ጥቅስ ይባላል። ተጠቅሶ ተለቅልቆ ይባላል። እንደምታዩት ያው እና እየበላን እንብላ ብለናል። ሰላም ሰላም፣ የተወደዳችሁ የዩቲዩብ ቻናል ቤተሰቦች፣ ያው አሁን ደግሞ ጭድ ያው ጤፍ እየወቃሁ አሳይቻችኋለሁ። ጭድ ደግሞ ላደርስ ያው እየሰራ አላሳየኋችሁ እንደ ድንገት ሆኖ ትንሽ አልተመቸኝም ነበረ ያለው ሁኔታ እና አሁን እየተመለስኩ ነው። አዲስ እንግዲህ የሆነ ነገር እስኪ ላሳያችሁ። ጭድ ላደርስ ያው ከሄድኩ በኋላ እዚህ ምን እየሰሩ እንደጠበቁኝ ሄብሊዝ ብላችሁ እንግዲህ ማዘር ናት። ዝም ብላችሁ የወሉ ስራ እየሰራኝ ማለት ነው። በሉ ሰይ ወሮሪ እየቀረሱሽ ነው።
በመጨረሻ እንግዲህ እንደምታዩት ጨርሰን ያው እህላችንን ምናምን ጭነን እያቀናን ነው የምንገኘው ማለት ነው። ታዩታላችሁ ግመል ምናምን በግመል ነው እንግዲህ ምንጭ ነው እና እንደምታዩት ጭነን ምናምን በደንብ ያው እየተጓዝን ነው የምንገኝ። የዛሬው ውሎ እንግዲህ ከብዙ በትንሹ ይህንን ይመስላል።